አንዷ ጓደኛችን ዛሬ ሌላ ቦታ እንደምትሰራ ዋሽታ ቱታ ስትቀይር ተያዘች። ብዙ የአዲስ አበባ ልጆች አሉ መንገድ ጽዳት የሚሰሩ ግን ምን እንደሚሰሩ እንዲታወቅባቸው አይፈልጉም። ለመሰላችሁ ማህበረሰባችን ስለ ስራ ያለው አመለካከት በጣም ጥሩ ስላልሆነ እንደዚህ አይነት ስራ እንደሚሰሩ ቢታወቅ ቡሊ የመደረግና አንደርማይንድ የመደረግ ነገር አለው እና ስለሚሰሩት ስራ ሰዎች እንዲያውቁባቸው አይፈልጉም። የቅርብ ሰዎች ራሱ ምን እንደሚሰሩ የማያውቁባቸው ሰዎች አሉ። ሰው ነፃነቱን አግኝቶ በነፃነት እንዳይሰራ ያደርገዋል። ገንዘብ እያገኙበት ነው። ስለሚያስፈልጋቸው ነው የሚሰሩት። ቢኖራቸው እንደዚህ አይነት ስራ ላይ አይሰማሩም በእርግጠኝነት እና ግን ያንን ስራ እንዲያፍሩበትና ስለዛ ስራ ጥሩ ስሜት እንዳይሰማቸው ያደርጓቸዋል። ይሄ የማህበረሰቡ አመለካከት ነው እንዲህ እንዲዋሹ የሚያደርጓቸው እና እኔ ግን ነፃነቴን አውቄያለሁ። ምንም አዲስ የተዋወቁትን ሰው ስለ ስራ ከተወራ ምን እንደምሰራ ለመናገር ፈርቼ ተሸማቅቄና አፍሬበት አላውቅም እና ሰው እንዲህ ቢሰማው ጥሩ ነው ብዬ አስባለሁ። ምክንያቱም አነሰም አደገም ደሞዝ አግኝቶ የኖረበት ነው እና አንሸማቀቅ ስለምንሰራው ስራ ፕሮፌሽን ደረጃ የሚኮራበት ፕሮፌሽን ላይሆን ይችላል። ግን ደግሞ ያን ያህል የሚጠላም ነገር አይደለም። ምክንያቱም አነሰም አደገም ደሞዝ እያገኘንበት ነው እና እንደዛ ነው የምላችሁ። ኮንፈርት እኮ ላይሰማችሁ ይችላል። ብዙ ነገር ስራው አድካሚ ሊሆን ይችላል ምናምን፣ ግን ጡረታ እስክወጣ ጊዜ ስራ እየሰራሁ አልቆይም። በእርግጥ ፈጣሪ ያግዘኛል፣ ግን እስከዛ ግን አላፍርበትም በምሰራው ስራ። ምንም ምን እንደምሰራ ለማውራትም ያን ያህል ተሸማቅቄ አላውቅም እና በስራችሁ፣ በህይወታችሁ፣ ባላችሁ ነገር አሁን ባላችሁበት ነገር ኮንፊደንስ ይኖራችሁ ለማለት ያክል ነው።